ሃይ ጋይስ እንዴት ናችሁ? በዛሬ ቪዲዮ የምናየው ጉግል ክሮም በምትጠቀሙበት ሰዓት እንዴት አድርጋችሁ ፖፕአፕን ብሎክ ወይ ደግሞ ዲዜብል ማድረግ እንደምትችሉ አንድ በአንድ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ይሄ የጉግል ክሮም ኢንተርፌስ ነው። እዚህ ጋር 3 ነጥብ ከተመጣላችሁ ወደ ታች ከሄዳችሁ በኋላ እዚህ ጋር ሴቲንግ የሚል ታገኛላችሁ። አሁን ዳይሬክትሊ ሴቲንግ ውስጥ ከገባን በኋላ የተለያዩ ሴቲንጎች አሉት። ከነዛ መሃል የተለያዩ ፖፕአፖች እየመጡ የሚረብሹን አሉ። እነዛ ፖፕአፖች እንዴት አድርገን በቀላሉ ብሎክ ወይ ደግሞ ዲዜብል ማድረግ እንደምችል አሳያችኋለሁ። ኦኬ መጥቶልናል። አሁን እዚች ጋር ምን እናደርጋለን? እዚህ ጋር ምን አለ? ፕራይቬሲ ኤንድ ሴኩሪቲ የሚላል። ፕራይቬሲ ኤንድ ሴኩሪቲ የሚለው ውስጥ በምንገባበት ሰዓት በዚህ ሳይድ አሉ። ከዚህ ውስጥ ደግሞ የምንመርጠው እዚህ ጋር ምን አለ? ሳይት ሴቲንግ አለ። ሳይት ሴቲንግ ውስጥ እንገባለን ማለት ነው። አሁን ሳይት ሴቲንግ ውስጥ ከገባን በኋላ ፖፕአፕ የሚለውን እንፈልጋለን። ያው ፖፕአፕ እና ሪዳይሬክት፣ አሁን እሱን ክሊክ ማድረግ ብቻ ነው። አሁን እዚህ ጋር ሁለት ኦፕሽኖች አሉት። ይሄኛው የመጀመሪያው ምን ይላል? ከላይ ሳይት አውቶማቲካሊ ፎሎ ዚስ ሴቲንግ when you visit them ይላል። መጀመሪያ ሳይት ካሴንድ ፖፕአፕ እና ዩዝ ሪዳይሬክት፣ ይሄኛው ሴሌክት ካረክ ማለት አለው አድርጋል ማለት ነው። የኔውን እዚህ ነው አለው ዶንት አለው ሳይት ቱ ሴንድ ፖፕአፕ ኦር ዩዝ ሪዳይሬክት፣ የኔውን ብሎክ ወይ ዲዜብል ሆነዋል ማለት ነው። ይሄኛውን በመምረጥ ይሄኛው ከመረጣችሁ ኢኔብል እያደረጋችሁ ነው። እዚህ ጋር ከሆነ ደግሞ ዲዜብል ወይ ደግሞ ብሎክ እያደረጋችሁ ነው ማለት ነው። እንዲህ በማድረግ ጉግል ክሮም በምትጠቀሙበት ሰዓት የተለያየ ፖፕአፕ እየመጣ እንዲያስቸግራችሁ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።